እዚህ አካባቢ ትንሽ የሚረብሽ ነገር አይቼ ስለነበር እና በጣም ስላሳሰበኝ እኔ ምንም ማድረግ የምችለው ነገር ስላልሆነ ነው እናንተን አፈላልጌ። ኦኬ ምንድነው የሚረብሽ ነገር? እዚህ አንድ ጎረቤታችን አለና እሱ ማታ ላይ ከትላንት ወዲያ ማታ ላይ የሆነን ልጅ ተሸከመው ከሆነ ሰውዬ ጋር ተሸክመው ሲገቡ ነበር። የሆነ ወጣት ልጅ ነው ወደ ማታ ላይ ማለት መጀመሪያ የሆነ በመዳበሪያ የሆነ ነገር ተሸክመው አስገባ። ከዛ ደግሞ ትንሽ ቆይቶ ከሆነ ትልቅ ሰውዬ ጋር ነው ወጣት ልጅ ተሸክመው ይዘው የገቡት። እና ልጁ የተደበደበ ይመስላል ራሱን ስቷል ነገርና በጨለማ በደንብ ለመለየት አልቻልኩም። ግን ሰውየው ከዛ በፊትም በጣም የሚያጠራጥር አይነት ሰው ነው። በጣም ማለት ብዙ ጊዜ ብዙ አይነት ነገሮችን ያደርጋል። ልጆችን በጣም ብዙ ልጆች ናቸው። በጣም ብዙ ልጆች ነው ይዞ የሚመጣው። ህፃን በጣም ሳይሆን ከ10 ዓመት በላይ 14 15 ዓመት ልጆች ይዞ ይመጣል ወደዚህ ቤት ማለት ነው። ይዞ ይመጣል ያው ይመስለኛል በተለያዩ ነገሮች ያታለላቸው ይመስለኛል ይዞ የሚመጣው ማለት ነው። ሲገቡ አንዳንዴ ለስላሳም መጫወቻዎች ብስኩት ከረሜላ ምናምን ይያዙ ነው የሚገቡት። ሲገቡ ይዟቸው ሲመጣ ግን እነዛ ልጆች አንድም ቀን ቢሆን ተመልሰው ሲወጡ አይቻቸዋል። ሲገቡ ይታያሉ። የት እንደሚወስዳቸው ምን እንደሚያደርጋቸው አላውቅም። ቤት ውስጥም የማንም ልጅ ድምጽ አይሰማም። ያው ልጆች ያሉበት ቤት መቼም ታውቃለህ ድምጽም ጫጫታ ምናምን አይጠፋም። እሱ ቤት ግን ምንም አይነት የልጆች አንድም ቀን ምንም አይነት ድምጽ ተሰምቶ አያውቅም። የልጆች ድምጽ ማለት ነው። ምናልባት አላውቅም ያ ማታ ማታ የሚመጣ መኪና አለ። የሚመጣ መኪና? አዎ የሆነ ጥቁር መኪና በር ላይ እየመጣ እነሱ ጋር የሚቆም ማለት ነው። ምናልባት የሆነ እንደ ሚኒባስ አይነት ሆኖ ጥቁር መኪና ነው። ምናልባት በሱ ወይ ይዟቸው እየወጣ ይሆን ሌሊት እየወሰዳቸው ይሆን ብቻ በጣም ትንግርት ነው ማለት የሆነ ሰው ሲገባ ካየ ወይ ድምጹን መስማት ያለም ደግሞ ተመልሶ ሲወጣ ልታየው ግድ ነው አይደል? አዎ እሱ ልክ ነው። ግን በቃ የሚገባ እንጂ የሚወጣ ልጅ ታይቶ አይታወቅ። እኔ አይቻላቅ እና ብዙ ጊዜ እንደዚህ ለማጣራት ለማየት ሞክሬ ነበር ሲወጡ ይታዩ እንደው ምናምን ብዬ ግን ምንም የሚታይ ነገር የለም። በቃ ምንም የዛን ሰዓትም የሚጨበጥ ነገር ስላልያዝኩ ነበር እንትን ያልኩት ዝም ብዬ ነበረው። ግን ያው አሁን ከትላንት ወዲያ ማታ ያየሁት ነገር ትንሽ በቃ ከባድ ነገር እንደሆነ እንዳስብ ይበልጥ በፊትም አስባለሁ ግን የባሰ ነገር እንዳለ እንዳስብ ስላደረገኝ ነው። እንድታገት ነው እንዲወገድ ነው የፈለጋችሁ? አይ መወገድ እንኳን የለበትም ማለት ነው። መወገድ የለበትም። አዎ አይ መወገድ የለበትም። መታገት ብቻ ነው ያለበት። ያው እሱ በነገራችን ላይ ስምህን አልነገርከንም። እኛም ወደ ስምህ በላይነህ ማን ነው የነገራችሁ? ሰው ያልነገራችሁም እንዴ ስሜን? አዎ ስለ አልነገረንም። ምንድነው እና እንዴት ታውቃችሁ ታዲያ? ለመቱ ቻላችሁ ስሜን ሳይነግራችሁ? ያው ቤትህን የተጠቆመው እኛም እዚህ አካባቢ ነው ያለው ተባበራችኋል ብሎ ከዚህ በፊት ደንበኛ የሆነ ሰው ይላል። ስሙን እስከ ቤቱ በር ድረስ ነው ያመጣችሁ እሱ? አዎ ቤቱን ከሩቅ ነው ላያሳየን። ቤት ወዳጄ ነው ታላቴ ከሩቅ ቤት ነው። ያው ቤቱን እኔ ያሳየዋችሁ የሚለውን ነገር አትንገሩብኝ ስላለ ወይስ መስራት አትፈልግም ከኛ ጋር? ችግር የለም አሪፍ ነው ይሰራል። እሱ ዋናው እናንተ ኪሳችሁ ነው። ኪሳችሁ? አዎ እንዴት ነው ማለት? ያው ዋናው ብር ነው ለማለት ነው። ገንዘቡ ነው ዋናው ነገር እንጂ ከፍያ ወደ ስራው ከከፈላችሁ ስራው አያሳስብም። ይሰራል። 400 ሺህ ይበዛል አንድ ሰው ለማገት ምን ያለ። አይ በቃ እኔ ሶኔ ላኪን ስላላችሁ በሶ ስለመጣችሁ ነው። ያው ብዙ ሪክስ ያስፈልገዋል። ሪክስ የሆነ ስራ ነው። ጥንቃቄ በጣም የሚፈልገው። ዝም ብሎ እንደቀልድ ሄደ ዝም ብለህ እንትናት ሽንኩርት አይደለም ምን ብለህ ጨና መመጣው። መኪና አለ ሰው አለ ብቻ የምሰራው ስራም ስላልሆነ ለዚያው 400 ሺህ ብር አስተያየት አድርገንና እኛ አስተያየት አድርገን ያው እኛም መጎዳት ስለሌለብን የተለያዩ ወጪዎች አሉብን። እኛም ይበልጥ ደግሞ የርክክቡ ጉዳይ ማውራት ይኖርብናል። በመጀመሪያ ደረጃ ግን ስለ
ሂሳቡን ቀንስልን እና ያው ቀንስልን በኋላ ያለውን ነገር እኛም የተቀረው ነገር እንጨርሳለን ማለት ነው። አይ ቀናሽ የለም። አይ አስተያየት ነገር አድርገልን ዝም ብሎ 400,000 ብር ማለት ከባድ ነው። እኔ እኮ 500,000 ብር ምናምን እንትን የሚባለው የሌላ የሚሰራው ግን እናንተ በሶ ስለመጣችሁ አልጫናችሁም ብዬ ይህ አይነት ነገሮችን ሲያደርግ ቆይቷል። በጣም ረጅም ጊዜ ነው። በቃ ልጆች ትናንሽ እንደዚህ ትልቅ ሰው ምናምን አይቻልም ማለት አሁን በዛ ልጅ እድሜ አይቻል አቅም ነበር። ልጆች ናቸው በቃ በስነ ስርዓት በጉልበትም አይመስልም ያታሏቸው ይመስለኛል። አንዳንዴ መጮቻ፣ አንዳንዴ ብስኩት፣ ከረሜላ ምናምን ለስላሳ ምናምን እያዙ ነው ልጆቹ የሚገቡት፣ ግን ተመልሰው ሲወጡ አይታየ ይመስለኛል። ያታሏቸው ህጻናቶች የምታያቸው ልጆች ሲገቡ እንጂ ሲወጡ አይታዩም ነው። አንቺ ግልጽ አድርገሽ እየነገርሽኝ ያለሽ። አሁን የከትላንት ወዲያው ግን ሌላም ሰውዬ አይቼውም አላውቀው ሰውዬ ነው አብሮት ያለው። መጀመሪያ ምን እንደሆነ እንጃ በመዳበሪያ ተሸክሞ ገባ ራሱ የጎረቤታችን ማለት ነው። ከዛ ትንሽ ቆይቶ ከሆነ ትልቅ ጥቁር ሰውዬ ጋር ሆኖ አንድ ወጣት የሆነ ልጅ ከሌላ ጊዜ ካሉት ልጆች ከፍ የሚል ወጣት ልጅ ተሸክመው ይዘው ገቡ። ልጁ ራሱን ስቷል፣ ነገር የተደበደበ ይመስላል። በቅርብ አይደለም ያው ጨለማም ስለሆነ የደረሰበት ጉዳት እንዴት አይነት እንደሆነ በግልጽ ማየት አልቻልኩም። ግን ያው ራሱን የሳተ ሰው መሆኑ ያስታውቃል ተሸክመውት ሲገቡ ማለት እና በቃ በጣም አሳሰበኝ። ምንም ለብቻህም ማድረግ የምትችለው ነገር የለም። ያው ሴትም ስለሆንኩ ቆይ ለማጣራት የሞከርሽው ነገር የለም ማለት ነው? እኔ ያው ሲወጡ የሚታዩ ከሆነ አንዳንዴ ሌሊትም ተነስቼ ምናምን ተደብቄ ለማየት ሞክር ነበር። ግን ምንም በቃ ይዞ ሲወጣ ምናምን አይታይም። የተለየ ያየሁት ነገር ማታ እየመጣ የሚቆመውን መኪና ብቻ። ሁሌ ነው እሱ መኪና እየመጣ? ቢያንስ በቃ በየ2 ቀኑ ምናምን ይመጣል መኪና። እሺ እነዚህ ህጻናቶች ይገባሉ ያልሻቸው ልጆች በየቀኑ ነው የሚገቡ? ያመጣል በጣም። ግን በቃ እንደሚያመጣው መንገድ ቢያንስ አንድ ቀን እንኳን የልጆች ድምጽ አይሰማ። የባስ እንድጠራጠር እንድፈራ ያደረገኝ የሚገቡት ልጆች ወይ ሲወጡ አይታይም ወይ ውስጥ ድምጻቸው አይሰማ። ስለዚህ እሱ ትንሽ እንድፈራ ያደረገኝ። እኛ ይኸውልህ አንድ ስራው እንዲሰራ እንፈልጋለን፣ ሁለተኛ ደግሞ ስለ ስራው እንዴት እንደሚሰራ ማወቅ እንፈልጋለን። ነገር እኮ ስራው እንዴት እንደሚሰራ ይሰራል ስላልከን ብቻ እንዴት እንደሚሰራም ንገረን ነው እያልን። ስራው እንዴት እንደሚሰራ ሂደት እኮ ነገር ቦታውን ሁሉንም ነገር ማወቅ እንፈልግ። አንተ ልጁ ምን አይነት ልጅ እንደሆነ ፎቶን ትሰጠናለህ። የሚታገቱን ሰው ፎቶ ትሰጠናለህ፣ አድራሻ ትሰጠናለህ። በዛ አድራሻ ይደወልላቸዋል፣ ይሄዳሉ፣ ያጣራሉ። ከዛ በኋላ የሚሰራውን ደግሞ በጥንቃቄ ይሰራል። የምፈልገው ነገር ይቀርብልሃል ማለት ነው። ካንተ የሚጠበቀው ምንድነው? መክፈል እና መክፈል ብቻ ነው። እሺ እንዲወገድልን ስንት ብር ነው? እንዲወገድላችሁ የምፈልጉ ከሆነ 300,000 ብር ትጨምራለህ። 300,000? አዎ። ምንድነው በጣም አላስወደድከው? አልተወደደም። እንዲወገድልህ እኮ ነው የፈለግከው። እንዲወገድልህ የምፈልገው ደግሞ የሆነ ምክንያት ቢኖር ነው እንዲወገድልህ የፈለግከው። መወገዱ ይቀርና ይህ ሰው እንግዲህ የምታደርግልናለህ ያው መረካከብ ነው አይደል ያለብን። አሽገ ነው የምታመጣልን። እንዴት ብታስረክበን? ችግር የለውም። በመዳበሪያ ማርቂያ ያመጣላሉ። ከፈለበት ትልቅ ካርቶን አሽገ አስረክበዋለሁ። ኦኬ እንትን እንዳይጮህ ምን ታደርገዋለህ? አፉን በፕላስተር እንትን ይላል። ችግር የለውም። እንግዲህ ጥሩ ያው እኛ የምንፈልገው አምጥቶ ከሰጠን ያው ካሽ በካሽ ነው፣ ያው እጅ በእጅ ነው የሚሆነው። ሌላም ነገር ደግሞ አንድ የፈለግነው ነገር አለና ህጻናቶች ያስፈልጉናል። ያው ለስራ ህጻናቶችም ታቀርብልን ትችላለህ? መጀመሪያ በዚህ እንስማማና ይህ ስራ ከተሰራ በኋላ ደግሞ በሂደት እሱ የምናወራው ይሻላል። ያው ይህ ስራ እስቲል አሁን ስራ መጀመር ትችላለህ። ፎቶውን አሁን እንልክልሃለን እንዳልከው ለአንተ ሰዎች ፎቶውን ትልክና ይህንን ስራ በአግባቡ እንዲሰሩልህ ታደርጋለህ። እኛ ግን ያው እኔ በዋነኝነት የምሰራው
የሰውየውን ኬዝ ነው። እሱ ደግሞ የህፃናቶችን ኬዝ ስለሆነ የሚይዘው ምንም የሚይዘን ችግር የለም። ያው የሰው ጥረትም የለም። ኦኬ ሁለታችሁም የተለያዩ እንትን ነው። አንድ ስራ ነው የምንሰራው፣ ግን ያው እኛ ምንም የሚይዘን ነገር አይኖርም። ገብቶሃል? ሰዎች ጥረት የለብንም። እኛም ያው አይተሃል፣ እንገባ ያሉትን ልጆች አይተሃቸዋል። የሰው ጥረት ሳይሆን ያለብን እኛ አሁን አቅርቦት ነው፣ የአቅርቦት ነገር ነው ያለብን እና ህፃናቶችን ማቅረብ ትችላለን። አያሳስብ። ዋናው ብር ከተስማማን ችግር የለውም። የፈለግከውን አቀርብልሃለሁ፣ በደርዘን አቀርብልሃለሁ። በደርዘን አቀርብልሃለሁ። በቃ እንደፈለግክ አድርጌ አቀርብልሃለሁ። አንተ የጠየቅኩህ ምንድን ነው? ጥያቄ እንትን የምትለው እንደዚህ የምትለው ደርዘን አሁን የፈለግከው እንዲመጣልህ ነው። እሱማ የፈለግከው በቃ ታዲያ እንዲመጣልህ የምትፈልግ ከሆነ ምንድን ነው እንዲሆነ እንዲህ የምትለው? በዚህ ስሉ በዚህ የምትሄደው ምንድን ነው? አይ እሱ እያለ ያለው በብዛት ያህል ማቅረብ የቻልከው እንዴት ነው ለማለት ነው። ችግር የለውም አልኩት። የራሴ ስራ ነው። ምን ያስቆጣል እንደዚህ? አባባሉ ነው። አባባላችሁ እኮ አሁን እፈልጋለሁ ትላለህ፣ መልሰህ ደግሞ እንደዚህ ትላለህ። ምንድን ነው? አይ የጠየቀ ነው። ለጠየቀ ነገር ለጥያቄ ልጅ እፈልጋለሁ ተከፈለ ድረስ ለጠየቀ ጥያቄ መመለስ ግዴታ አለብህ። ከፍለህ እኮ እኔን እንደፈለግክ ማዘዝ አልችልም። ስለከፈልከኝ አንተ ባሪያ ካላዘዝኩ ለምን ነው የምከፍል? ከከፈልከኝ አንተ ፍላጎትህ ይሟላልሃል ተባልካ እኮ እንዲሟላልኝ አይደል የምከፍልህ እኮ ፍላጎትህ ይሟላልሃል አልኩህ። እኔ ባልኩ መንገድ ትሄዳለህ። አንተ ባልከኝ ብቻ አይደለም የምሄደው፣ እኔ ባልኩም ነው የምትሄደው። ገንዘብ አይደል የምከፍልህ? አባቱ ባለሰራው እኔ ነኝ እኮ አይደል? በቦታው ያለሁት እኔ ነኝ። ባለሰራው አንተ ነህ። ባለገንዘቡ ደግሞ እኔ ነኝ አይደል? ሁና ገንዘብ ስላለ ብቻ ከሄዱን ሪክስ ያለውን ስራ እኔ ለአንተ አንተ ባልኩ እጅ ገደል እንደገባ ትፈልጋለህ እንዴ? እሺ አሁን በአንድ ልጅ ስንት ነው የምታስከፍለን? 500,000 ብር። ምንድነው? በጣም ጣራ ነው እንዴ ሳበው የምትጠራው? በህፃን እንደዛ ነው። በህፃን እንደዛ ነው። በአዋቂ ይቀንሳል። በአዋቂ ስንት? በአዋቂ 250,000 ብር። ይከባድ ነው። ህፃን በጣም ተፈላጊ ስለሆነ የዛን ይቀንሳል። በምንኬዝ ነው የሚፈልጉት እነሱ? በቃ በምንም ነገር ይሁን ይፈልጋሉ። ሂደቱን ደግሞ ከተስማማን በኋላ አምነግር ይሆናል። ገባ? አሁን እንደዚህ ብዬ ገና አልተግባባንም። ገና እያወራን አይደለ? አውርተን ስንግባባ እነግርሃለሁ ማለት ነው። እስኪ አቅርቦት የምፈልጋቸው ልጆች እኔ አሁን ስንት ነበረ ያስፈልገናል ያልነው? ለአሁን አንድ 20 ማቅረብ ትችላለህ? ችግር የለውም፣ አያሳስብም። ይመጣል። ስለዚህ 20 ሲሆን ሂሳቡ አይቀንስም ብዛት ሲኖር ቀንስላችኋለሁ። እንደዚህ ብዙ ሆነ በቃ 400,000 ብር አደርግላችኋለሁ። 400,000 ብር አደርግላችኋለሁ በአንድ ሰው። ታዲያ የአቅርቦት ጉዳይ እንዴት ነው? በምን አይነት ነገር ነው ለእኛ የምታመጣለን? እንዴት ነው ልትሰጠን የምትችለው? ልጆቹ ሳይነቁ ነው የሚለውን ነገር ያው እኛ ማወቅ አለብን እንድንዘጋጅ ማለት ነው። ልጅ እንትን የምለው እኔ እንግዲህ ያው ድምፃችሁን አላሰማም። የሆነ ማደንዘዣ አለ፣ የእንቅልፍ እንትን ኪኒን አለ። እሱን እንትን ይባላል ይሰጣችኋል። በተኙ ነው ስራው የሚካሄደው። ቅያሬ የምሰጣችሁ ማስረክባችሁ ሌሊት ላይ ነው። ሰው በሌለበት ጭር ባለ ምሽት ላይ ማለት ነው። በዛን ሰዓት ነው ልንረካከብ የምንችለው። ልጆቹ እንደተኙ ነው የምትወስዷቸው። ስለዚህ እኛ የምንፈልገው ቦታ ታመጣቸዋለን። የምፈልጉበት ቦታ መኪና አለኝ። ከአንድ 3-4 መኪና አለኝ። በሱ ይመጣላቸዋል። የራሴ ሰውም አለው የሚሰሩ ባልደረቦች ስላሉ እሱ አያሳስብም። ጥራት ያለው ስራ ነው የሚሰራው። ችግር የለውም። በቀን አይሆንም። እንስማማ፣ እንደራደር አልክ አይደል እንዴ? ውጡልኝ። አዳኙ ሚዲያ አድነን
እናድናለን። ሰላም 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 ውድ የአዳኙ ሚዲያ ተመልካቾች እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም ተመልሼ መጥቻለሁ ማለት ነው። ከብዙ ቆይታ በኋላ ዛሬም ተመልሰናል። ያው በቻልነው አቅም ብዙ ሰዎች ጋር ለመድረስ እየሞከርን ነው። ያው እኛም ልናደርግ የምንችላቸው ሰዎችን ማገዝ፣ ሰዎችን መርዳት ነው። ከዛ ባሻገር ግን እኛ ልናደርግ የምንችለው ምንድን ነው? ብዙ ሰዎችን ተጠንቀቁ፣ ጥንቃቄ አድርጉ። ለምታደርጓቸው ነገሮች ኃላፊነትና ውሰዱ። ዝም ብላችሁ ለሰው ልጅ ምንም አይነት ነገሮችን አታድርጉ። ራሳችሁን በቻላችሁት አቅም ጠብቁ ለማለት ነው። ያው እኛ የምንችለውና የምንጥረው ሰዎችንም ለማገዝ እየሞከርን ያለነው እና እባካችሁን እስቲል አሁንም ሁላችሁም ራሳችሁን ጠብቁ ለማለት እወዳለሁ። እንግዲህ ዛሬ እንግዲህ በወረፋው መሰረት እንግዲህ አንድ እህቴ በአስቸኳይ ማግኘት አለብኝ ብላ እንግዲህ እሷ ጋር ተገኝቻለሁ ማለት ነው። ሰላም እህቴ። ሰላም፣ እንዴት ነው? እግዚአብሔር ይመስገን ሰላም ነው አለን። እስቲ ምንድን ነው? በጣም አንገብጋቢ ጉዳይ ነው፣ አስቸኳይ ጉዳይ ነው ብለሽ ነው እንግዲህ የመጣ ነው እና ምንድን እንደተፈጠረ እና ምን እንደሆነ የተፈጠረ ነገር ካለም እሱን ግልጽ አድርገሽ አስረጅኝ እና ለዛም ነገር መፍትሄ እንድንሰጠው እኛም ያው ግልጽ አድርገሽ ማስረዳት ስለሚጠበቅብሽ እሱን ትነግሪኛለሽ። በመጀመሪያ ደረጃ ስለ አንቺ ስምሽ ማን ይባላል የሚለውን ነገር ስለ አንቺ አንዳንድ ነገሮች ንገሪኝና በመቀጠልም ያው ስለ ጉዳዩ ትነግሪኛለሽ ማለት ነው። እሺ፣ ስሜ መቅደስ ይባላል። እሺ መቅደስ፣ እዚህ አካባቢ ትንሽ የሚረብሽ ነገር አይቼ ስለነበር እና በጣም ስላሳሰበኝ እኔ ምንም ማድረግ የምችለው ነገር ስላልሆነ ነው እናንተን አፈላልጌ። ኦኬ፣ ምንድን ነው የሚረብሽ ነገር? እዚህ አንድ ጎረቤታችን አለና እሱ ከትላንት ወዲያ ማታ ላይ የሆነን ልጅ ተሸክመው ከሆነ ሰውዬ ጋር ተሸክመው ሲገቡ ነበር። የሆነ ወጣት ልጅ ነው ወደ ማታ ላይ ማለት ነው። መጀመሪያ የሆነ በመዳበሪያ የሆነ ነገር ተሸክመው አስገባ። ከዛ ደግሞ ትንሽ ቆይቶ ከሆነ ትልቅ ሰውዬ ጋር ነው ወጣት ልጅ ተሸክመው ይዘው የገቡት እና ልጁ የተደበደበም ይመስላል፣ ራሱን ስቷል ነገር እና በጨለማ በደንብ ለመለየት አልቻልኩም። ግን ሰውየው ከዛ በፊትም በጣም የሚያጠራጥር አይነት ሰው ነው። በጣም ማለት ብዙ ጊዜ ብዙ አይነት ነገሮችን ያደርጋል። ልጆችን በጣም ብዙ ልጆች ናቸው፣ በጣም ብዙ ልጆች ነው ይዞ የሚመጣው። ህፃን በጣም ሳይሆን ከ10 ዓመት በላይ የ14 የ15 ዓመት ልጆች ይዞ ይመጣል ወደዚህ ቤት ማለት ነው። ይዞ ይመጣል ያው ይመስለኛል በተለያዩ ነገሮች እያታለላቸው ይመስለኛል ይዞ የሚመጣው ማለት ነው። ሲገቡ አንዳንዴ ለስላሳም መጫወቻዎች፣ ብስኩት፣ ከረሜላ ምናምን እያዙ ነው የሚገቡት ሲገቡ ይዟቸው ሲመጣ። ግን እነዛ ልጆች አንድም ቀን ቢሆን ተመልሰው ሲወጡ አይቻቸዋለሁ። ማለት ሲገቡ ይታያሉ። የት እንደሚወስዳቸው ምን እንደሚያደርጋቸው አላውቅም። ቤት ውስጥም የማንም ልጅ ድምጽ አይሰማም። ያው ልጆች ያሉበት ቤት መቼም ታውቃለህ፣ ድምጽም ጫጫታ ምናምን አይጠፋም። እሱ ቤት ግን ምንም አይነት የልጆች አንድም ቀን ምንም አይነት ድምጽ ተሰምቶ አያውቅም፣ የልጆች ድምጽ ማለት ነው። ምናልባት አላውቅም፣ ያ ማታ ማታ የሚመጣ መኪና አለ። የሚመጣ መኪና? አዎ፣ የሆነ ጥቁር መኪና አለ በር ላይ እየመጣ እነሱ ጋር የሚቆም ማለት ነው። ምናልባት የሆነ እንደ ሚኒባስ አይነት ሆኖ ጥቁር መኪና ነው። ምናልባት በሱ ወይ ይዟቸው እየወጣ ይሆን፣ ሌሊት እየወሰዳቸው ይሆን፣ ብቻ በጣም ትንግርት ነው ማለት የሆነ ሰው ሲገባ ካየ ወይ ድምጹን መስማት ወይ አለም ደግሞ ተመልሶ ሲወጣ ልታየው ግድ ነው አይደል? ግን በቃ የሚገባ እንጂ የሚወጣ ልጅ ታይቶ አይታወቅ። እኔ አይቻላቅም እና ብዙ ጊዜ እንደዚህ ለማጣራት ለማየት ሞክሬ ነበረ ሲወጡ ይታዩ እንደው ምናምን ብዬ፣ ግን ምንም የሚታይ ነገር የለም። በቃ ምንም የዛን ሰዓትም የሚጨበጥ ነገር ስላልያዝኩ ነበር እንትን ያልኩት ዝም ብዬ ነበረው። ግን ያው አሁን ከትላንት ወዲያ ማታ ያየሁት ነገር ትንሽ በቃ ከባድ ነገር እንደሆነ እንዳስብ ይበልጥ በፊትም አስባለሁ፣ ግን የባሰ ነገር እንዳለ እንዳስብ ስላደረገኝ ነው። ይህ አይነት ነገሮችን ሲያደርግ ቆይቷል በጣም?
ረጅም ጊዜ ነው። በቃ ልጆች ትናንሽ እንደዚህ ትልቅ ሰው ምናምን አይቻልም ማለት አሁን በዛ ልጅ እድሜ አይቻል አቅም ነበር። ልጆች ናቸው በቃ በስነ ስርዓት በጉልበትም አይመስልም ያታሏቸው ይመስለኛል። አንዳንዴ መጮቻ፣ አንዳንዴ ብስኩት ከረሜላ ምናምን ለስላሳ ምናምን እያዙ ነው ልጆቹ የሚገቡት፣ ግን ተመልሰው ሲወጡ አይታየ ይመስለኛል። ያታሏቸው ህጻናቶች የምታያቸው ልጆች ሲገቡ እንጂ ሲወጡ አይታዩም ነው። አንቺ ግልጽ አድርገሽ እየነገርሽኝ ያለሽ። አሁን የከትላንት ወዲያው ግን ሌላም ሰውዬ አይቼውም አላውቀው ሰውዬ ነው አብሮት ያለው። መጀመሪያ ምን እንደሆነ እንጃ በመዳበሪያ ተሸክሞ ገባ ራሱ የጎረቤታችን ማለት ነው። ከዛ ትንሽ ቆይቶ ከሆነ ትልቅ ጥቁር ሰውዬ ጋር ሆኖ አንድ ወጣት የሆነ ልጅ ከሌላ ጊዜ ካሉት ልጆች ከፍ የሚል ወጣት ልጅ ተሸክመው ይዘው ገቡ። ልጁ ራሱን ስቷል፣ ነገር የተደበደበ ይመስላል። በቅርብ አይደለም ያው ጨለማም ስለሆነ የደረሰበት ጉዳት እንዴት አይነት እንደሆነ በግልጽ ማየት አልቻልኩም። ግን ያው ራሱን የሳተ ሰው መሆኑ ያስታውቃል ተሸክመውት ሲገቡ ማለት። እና በቃ በጣም አሳሰበኝ። ምንም ለብቻህ ማድረግ የምትችለው ነገር የለም። ያው ሴትም ስለሆንኩ ቆይ ለማጣራት የሞከርሽው ነገር የለም ማለት ነው? እኔ ያው ሲወጡ የሚታዩ ከሆነ አንዳንዴ ሌሊትም ተነስቼ ምናምን ተደብቄ ለማየት ሞክር ነበር። ግን ምንም በቃ ይዞ ሲወጣ ምናምን አይታይም። የተለየ ያየሁት ነገር ማታ ማታ እየመጣ የሚቆመውን መኪና ብቻ። ሁሌ ነው እሱ መኪና እየመጣ? ቢያንስ በቃ በየሁለት ቀኑ ምናምን ይመጣል መኪና። እሺ እነዚህ ህጻናቶች ይገባሉ ያልሻቸው ልጆች በየቀኑ ነው የሚገቡ? ያመጣል በጣም። ግን በቃ እንደሚያመጣው መንገድ ቢያንስ አንድ ቀን እንኳን የልጆች ድምጽ አይሰማ። የባስ እንድጠራጠር እንድፈራ ያደረገኝ የሚገቡት ልጆች ወይ ሲወጡ አይታይም ወይ ውስጥ ድምጻቸው አይሰማ። ስለዚህ እሱ ትንሽ እንድፈራ ያደረገኝ። ያው ልናደርግ የምንችለው ነገሮች አሉ፣ ክትትል እናደርጋለን እንጂ የቱ ጋር ነው ቤቱ ያለው? እዚህ ከኛ ቀጥሎ ያለው ቤት ነው። እንግዲህ ያው እኛ ክትትል እናደርጋለን የምንችለውን ነገር። ግን አንቺ ለመጠየቅ አልሞከርሽም? እሱ ያው ትፈራለህ እኮ ያው እኔ ብቻኛም ስለሆንኩኝ ያው አብሮኝ ያለም ሰው ስለሌለ እነዛ ልጆች የት እንዳደረጋቸው የማይታወቅ ሰው እኔ ምንድነው ብዬ ብጠይቅ የሆነ ነገር ቢያደርገኝ ፈራሁ ለራሴም ማለት ነው። ለምን የት ጠፋች ብሎ እንኳን ያው እዚህ አካባቢ ማለት ዘመድም ምናምን ስለሌለኝ ከሌላ አካባቢ ስለመጣው ብጠፋ እንኳን የሆነ ነገር በሆነ የት ጠፋች ብሎ የሚፈልገኝ ሰው አይኖርም፣ የሚደርስልኝ ሰው። ስለዚህ ትንሽ ፈራሁኝ ያው ለብቻዬ መሞከር። ለዚህ አሁን አንቺ እያልሽኝ ያለሽው ለመጠየቅ ፈርቼዋለሁ ነው? ቤት ውስጥ እንደዚህ በመስታወት የሚታይ ነው ወይስ ዝግ ነው? ኧረ ዝግ ነው። ክፍት ከገባ በኋላ ራሱ ክፍት አድርጎ አይደለም አይቀመጥም፣ ክፍት አያደርግም። ቤቱ እንደገባ ቶሎ ነው የሚዘጋው። በቀንም ይዘጋዋል? ውስጥም ይሁን ሲሄድም ይሁን ዘግቶ ነው የሚሄደው። ወደ ውስጥ ለማየት ራሱ በጣም ሞክሬ ነበር፣ ግን ምንም አይነት ወደ ውስጥ የሚያሳይ እሱ ሲወጣ ጠብቄ ውስጥ ያሉትን ነገሮች ለማየት በጣም ሞክሬ ነበር፣ ግን ለሚያሳይ ነገር ራሱ የለውም ቤቱ። በቃ በጣም ድፍንፍን ያለ ነው። እንግዲህ ያው እንደነገርኩኝ ብቻው ነው ሲገባ ህጻናቶች የሚገባው? ብቻውን። እኔ ያለ ከትናንት ወዲያ ማታ ካየሁት ሰውዬው እንጂ ከዛ በፊትም ቢሆን ከዛ አሁን ትናንት አይቻላቅም። ሌላ ከሱ ውጭ የሚመጣ ሰው የለም? ሌላ ሰው አይቻላቅም። እኔ ማለት በጣም ትንብያለሁ፣ ለማየት ብዙ ሞክሬያለሁ። ምናልባት ያለ መገጣጠም ነገር ሊሆን ይችላል፣ ግን እኔ ከትናንት ወዲያ የመጣውን ሰውዬ ነው ያየሁት። እና መኪናውም ሲመጣ ውስጡ ላይ ወደ ውስጥ ለማየት አይመችም፣ የሚታይ አይነት አይደለም፣ ጥቁር ነው መኪናው ማለት። ወደ ውስጥ ለማየት ውስጡ ምን መኪናውን ታየዋል እንጂ ውስጡ ምን እንዳለ ምናምን ለማየትም አይመችም። ስለዚህ ይሄ ለመጀመሪያ ጊዜ ያየሽው ሰውዬ ከዛ ቀን ውጪ መጣ አቅም ነው ያልሽኝ? እኔ አይቼዋለሁ ማለት ወይ መጥቶ ሳላየው ቀርቼ ከሆነ እንጃ፣ ግን ከዛ ቀን በፊት አይቼዋለሁ። መኪናው ሁሌ ነው የሚመጣው? መኪናው ይመጣል፣ ሁሌ የሚመጣው እሱ ነው። በተለይ መከታተል ከጀመርኩኝ በኋላ
ምናልባት ሌሊት ሊወጡ ይችላሉ ምናምን ብዬ ስለማስብ እየወጣሁ ምናምን አያለሁ አንዳንዴ እና በቃ ሌሊት ላይ ሁሌም ይመጣል ራሱ መኪና ነው። ጥሩ እንግዲህ ሌላ አጠራጣሪ ብለሽ ያልሽው ነገር ኦራንጂ እንዲህ ሊሆን ይችላል ብለሽ የጠረጠርሽው ነገር አለሽ? በቃ በጣም ይሄ ከምታስበው ከአእምሮም በላይ ነው እኮ ማለት ሊያሳድጋቸው ነው ብለህ አትልም። ልጆች እኮ እንኳን በማሳደግ ደረጃ ለአንድ ቀን እንኳን ልጆች እንግድነት ቤትክ ቢመጡ በጣም የሚጫወቱ በጣም ዝም ማለት መረጋጋት አይችሉም ልጆች ታውቃለህ፣ ድምጻቸው ይሰማል ምንም የምትሰማው ነገር የለም። ይሄ ማለት አንድ ሰው ማሰብ ከሚችለው ራሱ በላይ ነው። አንድ ሰው ማንኛውም ሰው የሆነ ቦታ ከገባ የሆነ ቀን ተመልሶ ይወጣል አይደል? ምንም አይነት ሰው ከሱ ውጪ ከዛ ቤት ሲወጣ አይቼው ማውቀው ሰው የለም። ሲገባ ነው እንጂ ልጆች ይዞ ይገባል፣ በቃ ተመልሰው አይወጡም። በጣም የሚያጠራጥረው በጣም የሚያስፈራው ተመልሰው አለመውጣታቸው ነው። ቤቱ ኖርማል ቤት ነው። እኔ ውስጡ ማለት ያን ያህል ማለት በጣም ግዙፍ የሚባል አይደለም፣ ግን ትንሽ ቤት አይደለም፣ ትልቅ ቤት ነው። ያው ታየዋለህ ማለት በጣም ትንሽ የሚባል ቤት አይደለም፣ ግን ደግሞ ብዙ ልጆችን መያዝ የሚችል አይነት ቤት አይደለም። አሁን እንግዲህ ነገር እኔ በመያዝ መረጃ ነው ያው ይሄ ከባድ ነው። ልጆችንም እየሰረቀም ሊሆን ስለሚችል እንግዲህ እዛው ሰፈር ውስጥ ግን ጠፋ። አሁን ለምሳሌ የነገርሽኝ ያለሽው ልጆች ይዘው ይገባል አይወጡም ነው። እዛው ሰፈር የሚመጡት ልጆች የዛው ሰፈር ልጆች አይደሉም? አይ እዚህ አካባቢ አይደሉም። ከዚህ ከኛም አካባቢ ልጅ ጠፋ ምናምን ተብሎ አይታወቅም። ምናልባት ያው እዚሁ አካባቢ ልጆች ሲገባ ስለሚታይ እንዳይጠረጠር ብሎ ከሌላ ቦታ ይዟቸው እየመጣ ምናምን ሊሆን ይችላል። ግን እዛ በጣም ረጅም ጊዜ ነው የኖረው እዚህ። በዚህ ምን እናደርጋለን መሰለሽ፣ ያው ቤቱን ተሰጥናለሽ። አሁን እናም ቀጥታ ወደዛ ሄደን ያው የምንችለውን ነገር እናደርጋለን። ውስጥም ላይ ያለ ነገር ካለ እንግዲህ ሊሆነን የሚችል ነገር እናደርጋለን። እኛም ያው ብዙ ጊዜ የሰው ልጅ ያው ይሳሳታል። እኛም ይህንን ነገር የጠረጠርሽውን ነገር እኛም እንግዲህ ውስጥ ገብተን ካጣራን በኋላ ልናቅ የምንችለው አሁን እዚህ ሆነን እንዲህ ነው ማለት አንችልም። ለምን ያው የሰው ልጅ የሚፈጠረውን ነገር ስለማናቅ አንቺ ቤቱን ታሳይናለሽ በመጀመሪያ። እኛ ግን ስለሱ እንግዲህ ማጣራት ማድረግ አለብን። የማጣሪያ ጊዜ ያስፈልገናል። እኛም ስለሱ ካጣራን በኋላ እንግዲህ የሚሰራውን ስራ እንግዲህ መኪናው አለ ብለሻል፣ መኪናውን መከታተል አለብን። እሱን ካደረግን በኋላ እኛም እርምጃ የምንወስድ ነው። እንግዲህ እናመሰግናለን። ውድ ተመልካቾቻችን እንግዲህ ያው እህቴ የሰጠችኝን ጥቆማ ሰምታችኋል። እንግዲህ ከባድ ነገር ነው። ሰው ይዞ ሲገባ ይቻለው ነው የምትለው። እንግዲህ ህጻናቶች ይገባሉ አይወጡም፣ ድምፅ አይሰማም ነው እያለች ያለችው። እንግዲህ ያው እኛም ደግሞ ቀጥታ ከዚህ ሰዓት ጀምሮ ከዛሬ ቀን ጀምሮ ክትትል የምናደርግ ይሆናል ማለት ነው። ያው እኛም ደግሞ የደረስንበትን ነገር መልሰን ወደ እናንተ የምናሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ ደግሞ አብራችሁ አዳኙ ሚዲያ አድነን እናድናለን። በጥቆማው መሰረት እንግዲህ ቤቱን ማሳይተናለች። እኛም በቦታው ድረስ ደርሰናል። ያው ይህ ግለሰብ እንደ አጣራሁት አጋሽ ነው፣ ትልቅ አጋሽ ነው። የሚኪና የተሙንን ጉዳይ እጁ አለበት። እሱ አግቶ ነው ወደ ለዛኛዎቹ ያስረከበው ተብሏል። እንግዲህ ከባድ አጋሽ ነው። በጥቆማው መሰረት ደግሞ የተነገረኝ ምንድነው መሰለ፣ ህጻናቶችን እያመጣ ያስገባል ቤት ውስጥ። ከገቡ በኋላ ግን ድምፅ አይሰማም፣ አይወጡም። ግን ማታ ማታ ሌሊት ላይ መኪና እየመጣ ጥቁር መኪና እየመጣ ይቆማል ብለውናል ማለት ነው። ስለዚህ ጥቆማው በሰጠችኝ መሰረት ስለ ሰውየው አንዳንድ ነገሮችን ለማጣራት ሞክሬ ነበረ። ይህ ግለሰብ አጋሽ እንደሆነ ደርሼበታለሁ ማለት ነው። በተሙና በሚኪ ጉዳይም እጁ እንዳለበትና አግቶ ለሌላ ሰው አሳልፎ እንደሰጣቸው ተደርሶበታል። ያው ይህ ግለሰብ ከባድ ነው። ስንገባም ከበድ ያለ እርምጃ ሊወስድብን ስለሚችል እኛም ከፍተኛ ጥንቃቄ ማድረግ አለብን። ትክክል ነው። እንግዲህ
አዳኝ ሚዲያ ቤተሰቦች እንዴት ቆያችሁ? አሁን እንዳልከው እንግዲህ በጣም ነገር በተለይ በህፃናት ኬዝ በጣም ከጊዜ ወደ ጊዜ በጣም ብዙ ነገሮች እየተስፋፉ ነው የመጡት እና እኛም ወደ ጉዳዩ በጣም ጠልቀን እየገባን በሄድን ቁጥር እያየን ያለነው ነገር ምንድነው? በቃ በጣም ብዙ ሰው እጁ እንደተነካካ ከዚህ ነገር ጋር ከህፃናት ደም ጋር ተያይዞ በጣም ብዙ ሰው ብዙ ነገር የተነካካ ነገር እንዳለ ነው እየደረሰን ያለው ነውና በየቀኑ አዲስ ጉድ ነው እየሰማን ያለነው። በጣም የሚያሳዝንና በጣም የሚያናድ ነገር ነው። እስቲ እንግዲህ ይህንንም ሰው በቁጥጥር ስር ለማዋል ማንኛውም ማድረግ ያለብን ነገር ወደኋላ አንልም። ምንም ነገር ማድረግ ካለብን እናደርጋለን ሰው እና እስቲ ያለውን ሁኔታም እሱም ጋር ምናልባት ህፃናትም ደግሞ አሁን እንደዚህ ለመንፈሳዊ ነገርም ለምንም ለመናፍስትም የሚያርዱ አሉና እንደዚህ አይነት ነገሮች ስላሉ እዛ ውስጥ ላይ ብዙ ህፃናት ካሉ ለነሱም ቶሎ መድረስ ስላለብን ቶሎ እስቲ ሄደን ሰውየውን እስቲ ብዙ ህፃናትም ድምጽ ይሰማኛል እዚህ አካባቢና ምን እያደረገ እንደሆነ ይህ ሰውዬ ገብተን አሁን በር ላይም ስለሆነን ሌላ ነገር እንዳይመስል ቶሎ ገብተን ወደ ውስጥ ያለው ነገር እናጣራ ማለት ነው ውስጥ ላይ። ለዚህ የወንጀለኛ ቶሎ በቁጥጥር ስር መዋል አለበት ማስረጃ እስካለን ድረስ ማስረጃ እስከተገኘ ድረስ ቶሎ ወደ ህግ ተላልፎ መሰጠት አለበት ማለት ነው። እንግዲህ ሰዎቻችንም ከኛ ጋር እንዲቆዩና ሁሌም የኛ ቪዲዮ ሲመጣ ላይክ በማድረግ እየጀመሩ ሼር ለሁሉም ሰው እንዲደርስ ሼር ያድርጉ። ሰብስክራይብ ያላደረጉ ደግሞ ለቤተሰቦች ሰብስክራይብ ያድርጉ። ይሄን ነው የምልህ። ቶሎ አሁን አስቸኳይ የኛ ስራ ትንሽ ሰዓት በገደሉን ቁጥር አይመጣምና እንግዲህ ወደዛው እንሂድ። አብራችሁን ቆዩ። ይሄት ምን ክፈት አቤት ሰላም ነው። ሰላም ነበር። እስቲ ወደ ውስጥ ገብተን እናውራ። አንድ ጉዳይ ልናወራ ነበርና በምን ጉዳይ ዙሪያ? ውጭ ላይም መተት ስለሌለብን እንደዚህ እባክህን ወደ ውስጥ እንግባና እናውራ። ለምን እዚህ አራቱ ናችሁ መተት ምንድነው ተሸፋፍነው ይመጣል? ምንድነው? ያው ለጉዳዩ ለሚያስፈልገን ነገር ጥንቃቄ ማድረግ ስላለብን ምንድነው የሚያስፈልገው? አይ ድምጽ ትንሽ ምንድነው? ምን ነው ምንድነው? እስኪ ምንድነው? ስለት ነው ምንም ማለት ነው። ምንድነው ስለት? ዝም ብሎ ነው መንፈልጋችሁ ነው ሻውን። አይ ውስጥ ገብተን እናወራና ያው አንዳንድ ነገሮች እና አንድ ሰው በቂ አይደለ እንዴ ለማውራት? እንደዛ አራቱ ናችሁ። አይ ሁለቱ እዚህ መሆን ይችላሉ፣ ችግር የለም። ሁለታችን ነው እኛ ገብተን እናወራለን። እሱም ደግሞ ጓደኛችን ነው። አይ ደስ አትሉም ነው አሸፋፈናችሁ ነው። አይ ያው ለደህንነት ሲባል ነው እዛ ጋር አረፍ። እሺ ለምሽት ነገር አለው በጣም ነበር ነው ወንበሯን ተሰጠኛለች። ጣና አይደለም ሸቶና ተሰጠ ነገር አለ። ምንድነው? አረፍ ያው ስለቱ ግን ምንድነው? እጅ ላይ እንትን ብሏል። በጣም ዝም ብሎ ስራ ወደዛ ጋር ታስቀምጠው እዛ ጋር ምን አገባ እንዴ? የመጣው ልታወራ ነው አይደል እንዴ? ስለቱ ታዲያ ስራ እየሰራሁ ስለነበረ ነው። በቃ እየቆረጡ ነበር። አይ እስቲ ምን አይነት ነው? እስቲ ለኛም ትሰራለህ ነው ለቪዲዮ እስቲ አንተውን ያው አሁን ለማውራት የመጣውን ልታወሩ ነው የመጣው? ምንድነው የምታወራው? በምን ጉዳይ ነው? አይ ለማውራት ነው የመጣው። ምንድነው ይናል እንካስቲ ያዘው እስቲ ይኸውና ምን እንደሆነ ምን ነው ይናል እንደዚህ ስለት ይዘህ የምትንቀሳቀሰው? ምን የምፈራው ነገር አለ? አይ ምንም የምፈራው ነገር የለም። ስራ እየሰራሁ ነበር። ስራ ምን አሁን ልታወሩ የመጣው ስለ ስለቱ ጉዳይ ነው? ስለምንድን ነው ማውራት የፈለኩት? እንታወቃለን ከዚህም በፊት? አይ ድንገት ስላየሁት ስለት ነገር ያው ማስወገድ ያለብኝ መላጫ እንደዚህ አይነት ሲመጣለ እንዴ? ሲመላጭበት ይሄ ከባድ ቢላር ላይ መጣችሁ የሚተካከል በቢላ ነው እንዴ? ስም የምትተካከል ቢላ አይደለም፣ ቢላ አይደለም። ምን ማረጃ ቢላ አይደል እንዴ? ሲመላጫ ነው። አዲስ ዘመናዊ ነው አይነት ሲመላጫ የመጣው
ገበያ ሰው ነው እንግዲህ ያው የመጣንበትን ጉዳይ ያው እኛም ለደህንነታችን ስንል ትንሽ ተሽፋፍነን የመጣ ነው። ያው አንተም ጉዳዩን ደህንነት ምን ነው መፈሩት ነገር አለ እንዴ? አይ ያው አንዳንድ ነገሮችም ያው በስልክ አንዳንድ ሰው ነግሮ ነበርና ያንተንም ሰው ይሰጣል እና ቤትንም ያሳያል። አንድ ያንተ ጓደኛ ነውና በመጀመሪያ ያው እኛ አንድ ስራ እንድትሰራለን ፈልገን ወደ አንተ የመጣ ነው። ማን ነግሯችሁ ነው? አይ ሰው ነበር ስልኩን የሰጠን አንዳንድ ስራዎችን ሰው ስሙ ነው። አዎ አይ ስሙን ያው እሱን እኔ ነኝ የሰጠሁት እንዳትሉት ግን ሰራላችሁ ባሪፍ አልኩት ለኔ ከዚህ በፊት ባሪፍ ሰርቶልኛል እና ለዛ ነው እኛም እሱ ከነገረን አንፃር ያው የኛን ስራ ማንተ በአግባቡና ባሪፉ ትሰራልናለህ በሚል ነው እኛም ወደ አንተ የመጣ ነውና አንዳንድ ስራዎች አሉንና ስራው ደግሞ ባሪፍ እየተሰራ ከሄደ እኛም ዳጎስ ያለ ገንዘብ እንከፍልሃለን። አንተም ከኛ ጋር አንድ ላይ በመሆን ስራውን እንሰራለን። ኦኬ ስራው ምን እንዲሰራላችሁ ነው የፈለጋችሁ? ያው ደስ ይላል። ከወጣት ጋር ሲሆን ይግባባልና ያው የፈለግነው ነገር ምንድነው መሰለህ አንድ ያስቸገረን ሰው አለና በጣም በስራችን ጣልቃ እየገባ ከሚባለው በላይ እንቅፋት እየሆነብን ያለ ሰው ነውና እሱን እንድታገትልን ነው የፈለግነው። እንድታገት ነው እንዲወገድ ነው የፈለጋችሁ? አይ መወገድ እንኳን የለበትም ማለት ነው። መወገድ የለበትም። አዎ አይ መወገድ የለበትም። መታገት ብቻ ነው ያለበት። ያው እሱ በነገራችን ላይ ስምህን አልነገርከንም። እኛም ወደ ስምህ በላይነህ ይባላል። በላይነህ ማነው የነገራችሁ? ሰው ያልነገራችሁም እንዴ ስሜን? አዎ ስለ አልነገረንም ወንድሜ። እና እንዴት ታውቃችሁ ታዲያ ልመቱ ቻላችሁ? ስሜን ሳይነግራችሁ ያው ቤትህን የተጠቆምነው እኛም እዚህ አካባቢ ነው ያለው እሱ ይተባበራችኋል ብሎ ከዚህ በፊት ደንበኛ የሆነ ሰው ይላል። ስሙን እስከ ቤቱ በር ድረስ ነው ያመጣችሁ እሱ? አዎ ቤቱን ከሩቅ ነው እንዳያሳየን ቤት ወዳጄ ነው ጠላቴ? ከሩቅ ቤት ነው ያው ቤቱን እኔ ያሳየኋችሁ የሚለውን ነገር አትንገሩብኝ ስላለ ወይስ መስራት አትፈልግም ከኛ ጋር? ችግር የለም አሪፍ ነው ይሰራል። እሱ ዋናው እናንተ ኪሳችሁ ነው። ኪሳችሁ? አዎ እንዴት ነው ማለት? ያው ዋናው ብር ነው ለማለት ነው። ገንዘቡ ነው ዋናው ነገር እንጂ ከፍያ ወደ ስራው ከከፈላችሁ ስራው አያሳስብም፣ ይሰራል። አዳኙ ሚዲያ አድነን እናድናለን። እኛ ክፍያው ጋር ችግር የለብንም። ዋናው ስራው ጥራቱን በጠበቀ ሁኔታና እሱ አያሳስብም፣ ጥንቃቄ በተሞላበት ችግር የለውም። ይሄ ኖርማል ስራ ነው። ይሄ በቃ ይሄ አያሳስብም፣ በጥራት ነው የሚሰራው። ይሄ በጣም ጥንቃቄ የሚፈልግ ስራ ነው፣ ይሰራል። እና ዋናው እናንተ በቃ መክፈል ነው። ኦኬ ከከፈላችሁ ችግር የለም። ኦኬ ስለዚህ ለአንድ እኛ ያው አንድ ሰው ነው የምንፈልገው፣ ያልክ እንዲታገት የምንፈልገው በፍጹም መወገድ የለበትም። አሁን ቅድም መወገድ እያልክ ነበርና ሰውዬው መወገድ የለበትም። ለሱ አሁን ስንት ነው የምንከፍለው? ምን ትልቅ ሰው ነው ነው? እዛ ነው ትልቅ ነው ወጣት በምን አይነት እድሜ ላይ ማለት ከሀያ ምናምን ቤቶች ነው ወደ ያነሰ ነው? አይ 30 ይሆነዋል። 30 ይሆነዋል። እንዲያው ቢያንስ ነው እንጂ ከ30 በታች አይሆንም አይደል? ስለዚህ ምስላው ችግር የለውም። አሁን በ400 ሺህ ብር ተከፍሎ 400 ሺህ 400 ሺህ እና ይበዛል። አንድ ሰው ለማገት ምን ያህል? አይ በቃ እኔ ሰው ላኪኝ ስላላችሁ በሰው ስለመጣችሁ ነው። ያው ብዙ ሪክስ ያስፈልገዋል። ሪክስ የሆነ ስራ ነው። ጥንቃቄ በጣም ነው የሚፈልገው። ዝም ብሎ እንደ ቀልድ ሄደህ ዝም ብለህ እንትናት ሽንኩርት አይደለም ዝም ብለህ ጭነህ የምትመጣው። መኪና አለ፣ ሰው አለ፣ ብቻህን የምትሰራው ስራም ስላልሆነ ስለዚህ ያው 400 ሺህ ብር አስተያየት አድርግልን እና እኛ አስተያየት አድርግ። ያው እኛም መጎዳት ስለሌለብን
የተለያዩ ወጪዎች አሉብን እኛም ይበልጥ ደግሞ የርክክቡ ጉዳይ ማውራት ይኖርብናል። በመጀመሪያ ደረጃ ግን ስለ ሂሳቡን ቀንስልን እና ቀንስልን በኋላ ያለውን ነገር እኛም የተቀረውን ነገር እንጨርሳለን ማለት ነው። አይ ቀናሽ የለም። አስተያየት ነገር አድርገልን ዝም ብሎ 400 ሺህ ብር ማለት ከባድ ነው። እኔ እኮ 500 ሺህ ብር ምናምን የሚባለው የሌላ የሚሰራው ግን እናንተ በሶ ስለመጣችሁ አልጫናችሁም ብዬ ለዛ ነው 400 ሺህ ብር ያልኩት። 500 ሺህ ብር ነበር ማለት የነበረው። ያው እኛ አስተያየት አድርገልን ነው አስተያየት አድርገልን መጣ ነው እንግዲህ እሱም ብዬ ነው ባሪፍ ይሰራላችኋል ስለተባለ በቃ 350 ሺህ ብር ትከፍላላችሁ። ከዛ በታች አልሰራም። አይ እኛ በቃ 3 እንክፈልግ። አይወጣኝ በጣም ትልቅ ነገርም አታደርገው። አይ 350 አንተ ከዛ በታች የለውም 350 ሺህ ብር ያው ማለት እኛ እየጠየቅን ያለ ነው ሌላውን ሰው በምትሰራበት ዋጋ እንድትሰራ ነው እንጂ ለሌሎቹ እኮ የምሰራው በእንደዚህ አይደለም። በምን አይነት መንገድ ነው የምሰራው? ስለ ስራ እንዴት እንደሚሰራ አስረዳንሽ። ዋጋው ብቻ አይደለም። አሁን ለምሳሌ ብቻዬን እንደምታየኝ አሁን ያለሁት ብቻዬን ነው። ሌላ ጓደኞች አሉ። የት ነው የሚኖሩት? እነሱ ሌላ ቦታ አሉ። ስልክ ስደውልላቸው የሚመጡ ነው። ለስራ ሲፈለጉ ማለት ነው። ሌላ ቦታ አንድ ላይ ነው የሚኖሩት? ሌላ ቦታ ነው የሚኖሩት። ለየብቻ ነው የሚኖሩት እነሱ? አይ ሌላ ቦታ አንድ ላይ ነው የሚኖሩት። እና ልክ ለዚህ ስራ ሲደወሉ ይመጣሉ። መኪና ይዞ ይመጣሉ። መኪናም አላቸው? መኪናም አላቸው። ስለዚህ ጥሩ ነው፣ ሴፍ ነው ማለት ነው። ምንም ስለ ስራው በቃ ያሳስበም አልኩ እኮ። አይ ያው ለጥንቃቄ ያህል እንዲሰራልን ነው አይደለም የምፈልገው። ማወቅ ስላለብን ነው እኛ እናሰራ እዚህ ጋር ዝም ብሎ አይደለም። ገባ? ስለ ጥራቱ ያሳስበው እንዴት ነው የሚሰራው የሚለውን ነገር ማወቅ አለብን። ሁላችንንም ያስጠይቀን ነገር ስለሆነ ማለት ነው። ሁሉም ነገር በሰዓት ልጁ ምን ሰዓት እንትን ይላል፣ ምን ሰዓት ይወጣል፣ ምንድነው የሚያደርገው ምናምን የሚለው ነገር ይጣራል። ከዛ በኋላ ነው እንትን የሚለው ሁሉም ነገር ፊክስ ነው። በቃ ተጣርቶ ምን ተብሎ ነው እንጂ ዝም ብለህ ሄደህ እኮ እንትን አትልም። ሪክስ ያለው ነገር ነው ስራው አይደል? ጥንቃቄ በጣም ይፈልጋል። ኦኬ ገባ? ሁለት ሰው ይሰማራል። ልጁ በዚህ ሰዓት ወዴት ነው እንዴት ነው የሚገባው፣ በስንት ሰዓት ወጣ ስንት ሰዓት ገባ የሚለው ይጣራል። ከዛ በኋላ ነው። ስለዚህ በደንብ ተደራጅታችሁ ነው ማለት ነው። ችግር የለውም። ልትደውልላቸው ትችላለህ። አሁን ድምጻቸውን መስማት እንችላለን። መጀመሪያ እንስማማ እንጂ ከነሱ ድምጽ ስራው እንዲሰራልን ነው የምፈልገው ነው ምንድነው? ከነሱ ድምጽ ምን አለ? ለታወራኝ ነው። አይ እኛን ለመተማመን ያህል ነው አባቱ የመጣው ማለት ነው። እኔ ለታወራ ነው የመጣው እንጂ ሌላ ሰው ስራ እንድሰራልን ነው የምፈልገው። እንቅስቃሴታችንም ሁሉንም ነገር የማወቅ መብት አለኝ እስከከፈልኩ ድረስ። መከፍለው እኮ እንዲሰራልን ነው እንጂ እኔን እኮ አይደለም ገዝተኸኝ ነው እንዴ? ያው እስከከፈልኩ ድረስ ገዛው ማለት ነው። ምንድነው መከፍለው እኮ ሰው እንድትገል ካዘዝኩ ማለት እየገዛው ነው እንጂ ምንድነው ሌላ ነገር? እንደዛ አይደለም። መግደል ነው አይደለ? ስራ መግደል አይደለም። አግታለሁ አግትልኝ የተባሉ ሰው አግቻ ያቀርባል። ቀደም ይወገድልህ ከፈለክ እያልክ አልነበር እንዴ? እንደዛም ከፈለክ ይደረግልሃል እኮ። ታዲያው አልገድልም የምትለው ምንድነው እኮ? እኔ ለብር ስል ምንም ነገር አለ እኮ። ታዲያ እዛ ነው እንጂ ተገዝቼ አይደለም። እርግጡን ተናገር። ተገዝቼ አይደለም ማለት ነው። ተገዝቼ አይደለም። ለብር ስል ምንም አደርጋለሁ። ተገዝተህ የሚባለው እኮ አንተ እንትን ስትል ነው። ስለዚህ አሁን ቆይ መጨቃጨቅ ነው ያዝከው? ስራው እንዲሰራልን ነው የፈለጋችሁት? እኛ ይኸውልህ አንድ ስራው እንዲሰራ እንፈልጋለን። ሁለተኛ ደግሞ ስለ ስራው እንዴት እንደሚሰራ ማወቅ እንፈልጋለን። ነገርኩህ እኮ ስራው እንዴት እንደሚሰራ ይሰራል ስላልከን ብቻ እንዴት እንደሚሰራ ንገረን ነው እያልን። ስራው እንዴት እንደሚሰራ ሂደት እኮ ነገር ቦታውን ሁሉንም ነገር ማወቅ እንፈልጋለን። የአንተ ልጁ ምን አይነት ልጅ እንደሆነ ፎቶውን ትሰጠናለህ። የሚታገተውን ሰው ፎቶ ትሰጠናለህ፣ አድራሻ ትሰጠናለህ። በዛ አድራሻ ይደወልላቸዋል፣ ይሄዳሉ፣ ያጣራሉ። ከዛ በኋላ የሚሰራውን ደግሞ በጥንቃቄ ይሰራል።
የምትፈልገው ነገር ይቀርብልሃል ማለት ነው። ከአንተ የሚጠበቀው ምንድነው? መክፈል እና መክፈል ብቻ ነው። እሺ እንዲወገድልን ስንት ብር ነው? እንዲወገድላችሁ የምትፈልጉ ከሆነ 300,000 ብር ትጨምራለህ። 300,000? አዎ። ምንድነው በጣም አላስወደድከው? አልተወደደም። እንዲወገድልህ እኮ ነው የፈለግከው። እንዲወገድልህ የምትፈልገው ደግሞ የሆነ ምክንያት ቢኖርህ ነው እንዲወገድልህ የፈለግከው። መወገዱ ይቀርና ይሄ ሰው እንግዲህ የምታደርግልናለህ ያው መረካከብ ነው አይደል ያለብን። አሽገ ነው የምታመጣልን። እንዴት ተሰክበህ? ችግር የለውም። በመዳበሪያ ማርቂያ ያመጣልሃለሁ። ከፈለበት ትልቅ ካርቶን አሽገ አስረክበዋለሁ። ኦኬ። እንትን እንዳይጮህ ምን ታደርገዋለህ? አፉን በፕላስተር እንትን ይላል። ችግር የለውም። እንግዲህ ጥሩ። ያው እኛ የምንፈልገው አምጥቶ ከሰጠን ያው ካሽ በካሽ ነው፣ ያው እጅ በእጅ ነው የሚሆነው። ሌላም ነገር ደግሞ አንድ የፈለግነው ነገር አለና ህጻናቶች ያስፈልጉናል። ያው ለስራ ህጻናቶችም ታቀርብልን ትችላለህ? መጀመሪያ በዚህ እንስማማና ይህ ስራ ከተሰራ በኋላ ደግሞ በሂደት እሱ የምናወራው ይሻል። አያው ይህ ስራ እስቲል አሁን ስራ መጀመር ትችላለህ። ፎቶውን አሁን እንልክልሃለን። እንዳልከው ለአንተ ሰዎች ፎቶውን ትልክና ይህንን ስራ በአግባቡ እንዲሰሩልህ ታደርጋለህ። እኛ ግን ያው እኔ በዋነኝነት የምሰራው የሰውየውን ኬዝ ነው። እሱ ደግሞ የህፃናቶችን ኬዝ ስለሆነ የሚይዘው ምንም የሚይዘን ችግር የለም። ያው የሰው ጥረትም የለም። ኦኬ። ሁለታችሁም የተለያዩ እንትን ነው። አንድ ስራ ነው የምንሰራው፣ ግን ያው እኛ ምንም የሚይዘን ነገር አይኖርም። ገብቶሃል? ሰዎች ጥረት የለብንም። እኛም ያው አይተሃል፣ እንገባም ያሉትን ልጆች አይተሃቸዋል። የሰው ጥረት ሳይሆን ያለብን እኛ አሁን አቅርቦት ነው፣ የአቅርቦት ነገር ነው ያለብን እና ህፃናቶችን ማቅረብ ትችላለህ። አያሳስብህ። ዋናው ብር ከተስማማን ችግር የለውም። የፈለግከውን አቀርብልሃለሁ። በደርዘን አቀርብልሃለሁ። በደርዘን አቀርብልሃለሁ። ዋናው አንተ በቃ እንደፈለግክ አድርጌ አቀርብልሃለሁ። አንተ የጠየቅኩህ ምንድን ነው? ጥያቄ እንትን የምትለው እንደዚህ የምትለው ደርዘን አሁን የፈለግከው እንዲመጣልህ ነው። እሱማ የፈለግከው በቃ ታዲያ እንዲመጣልህ የምትፈልግ ከሆነ ምንድን ነው እንዲህ ነው እንዲህ የምትለው? በዚህ ስሉ በዚህ የምትሄደው ምንድን ነው? አይ እሱ እያለ ያለው በብዛት ያህል ማቅረብ የቻልከው እንዴት ነው ለማለት ነው። ችግር የለውም አልኩት። የራሴ ስራ ነው። ምን ያስቆጣል እንደዚህ? አባባሉ ነው። አባባላችሁ እኮ አሁን እፈልጋለሁ ትላለህ፣ መልሰህ ደግሞ እንደዚህ ትላለህ። ምንድን ነው? አይ የጠየቀህ ነው። ለጠየቀህ ነገር ለጥያቄ ልጅ እፈልጋለሁ ከከፈለ ድረስ ለጠየቀ ጥያቄ መመለስ ግዴታ አለብህ። ከፍለህ እኮ እኔን እንደፈለግክ ማዘዝ አልችልም እኮ። ስለከፈልከኝ አንተ ባሪያ ነኝ። ካላዘዝኩ ለምንድን ነው የምከፍልህ? ከከፈልከኝ አንተ ፍላጎትህ ይሟላልሃል ተባልካ እኮ። እንዲሟላልኝ አይደል የምከፍልህ እኮ። ፍላጎትህ ይሟላልሃል አልኩህ። እኔ ባልኩ መንገድ ትሄዳለህ። አንተ ባልከኝ ብቻ አይደለም የምሄደው፣ እኔ ባልኩም ነው የምትሄደው። ገንዘብ አይደል የምከፍልህ? አባቱ ባለስራው እኔ ነኝ እኮ አይደል? በቦታው ያለሁት እኔ ነኝ። ባለስራው አንተ ነህ። ባለገንዘቡ ደግሞ እኔ ነኝ አይደል? ሁና ገንዘብ ስላለ ብቻ አካሄዱን ሪክስ ያለውን ስራ እኔ ለአንተ አንተ ባልኩ እጅ ገደል እንደገባ ትፈልጋለህ እንዴ? እሺ አሁን በአንድ ልጅ ስንት ነው የምታስከፍለን? 500,000 ብር። እንዴ ምንድነው? በጣም ጣራ ነው እንዴ ሳበው የምትጠራው? በህፃን እንደዛ ነው። በህፃን እንደዛ ነው። በአዋቂ ይቀንሳል። በአዋቂ ስንት? በአዋቂ 250,000 ብር። ይከባድ ነው። ህፃን በጣም ተፈላጊ ስለሆኑ የህፃን ይቀንሳል። በቃ በምንም ነገር ይሁን ይፈለጋሉ። ሂደቱን ደግሞ ከተስማማን በኋላ የምነግርህ ይሆናል። ገባ? አሁን እንደዚህ ብዬ ገና አልተግባባንም። ገና እያወራን አይደለ? አውርተን ስንግባባ እነግርሃለሁ ማለት ነው። እስኪ አቅርቦት የምፈልጋቸው ልጆች እኔ አሁን ስንት ነበረ ያስፈልገናል ያለው? ለአሁን አንድ 20 ማቅረብ ትችላለህ? ችግር የለውም። አያሳስብም። ይመጣል። እንግዲህ ስለዚህ 20 ሲሆን ሂሳቡ አይቀንስም። ብዛት ሲኖር ቀንስላችኋለሁ። እንደዚህ ብዙ ሆነ በቃ 400,000 ብር አደርግላችኋለሁ። 400,000 ብር አደርግላችኋለሁ በአንድ ሰው። ታዲያ የአቅርቦት ጉዳይ እንዴት ነው? በምን አይነት ነገር ነው ለእኛ የምታመጣልን?
እንዴት ነው ልትሰጠን የምትችለው? ልጆቹ ሳይነቁ ነው የሚለውን ነገር ያው እኛ ማወቅ አለብን እንድንዘጋጅ ማለት ነው። አዎ ልጅ እንትን የምለው እኔ እንግዲህ ያው ድምጻችሁን አላሰማም። የሆነ ማደንዘዣ አለ፣ የእንቅልፍ እንትን ኪኒን አለ። እሱን እንትን ይባላል ይሰጣችኋል። በተኙ ነው ስራው የሚካሄደው። ቅያሬ የምሰጣችሁ ማስረክባችሁ ሌሊት ላይ ነው። ሰው በሌለበት ጭር ባለ ምሽት ላይ ማለት ነው። በዛን ሰዓት ነው ልንረካከብ የምንችለው። ልጆቹ እንደተኙ ነው የምትወስዷቸው። ስለዚህ እኛ የምንፈልገው ቦታ ታመጣቸዋለን። የምፈልጉበት ቦታ መኪና አለኝ። ከአንድ 3-4 መኪና አለኝ። በሱ ይመጣላቸዋል። የራሴ ሰውም አሉ የሚሰሩ ባልደረቦች ስላሉ እሱ አያሳስብም። ጥራት ያለው ስራ ነው የሚሰራው። ችግር የለውም። በቀን አይሆንም። ማንም ሰው ሳያይ ነው። ለጥንቃቄም ለምንም ሰው በሌለበት በምሽት ነው የሚሆነው። ያው አካባቢው ማክሲመም ከ4 ሰዓት ምናምን በኋላ አካባቢው ምናምን ማወቅ እንችላለን። ችግር የለውም። ያው ማለት እንደተነጋገር ነው። ስለዚህ አሁን ህጻናቶችም ያሉበት ቦታ የሚጫኑበትን ቦታ ማወቅ እንችላለን ማለት ነው አይደል? ምንድነው መሄደን ማየት እንችላለን አይደል? ምንድነው ማወቅ የፈለከው? ያሉበትን ቦታ ልጆቹን አይተን መርጠን ምናምን መውሰድ እንችላለን። የለም እንደዛ የሚባል ነገር ማለት ይመጣልሃል። የሚመጣልህ የተባልከው ቦታ ላይ እዛ ነው የሚመጣልህ። ምንድነው የፈለከው? ምን ማለት ነው? ማየት የፈለከው ምንድነው? ማየት ልጅ እፈልጋለሁ አልክ አይደለ? እኮ ቦታውንም ያለውን ነገር ሁኔታውን ማየት የለብንም? የለም ዝም ብሎ ልጅ እፈልጋለሁ ልጆች እፈልጋለሁ አልክ ይመጣልሃል። ታዲያ ልጆቹ ሳናይ ነው እንደኛ ምንድነው? ቆይ ጥያቄ የምታው አንተ ከዚህ ምን ፈለጋችሁ? ልጆቹን ሳናይ ነው ታዲያ ምን ራስ ሳናይ ነው እንዴ? ዝም ብለን ልጅ ነው የፈለከው አይደል? ሲመጡ እዛው ቦታው ታያለህ። ሲመጣ ልጆቹ ሲመጡልህ በተባልኩ ቦታ ሲቀርቡልህ የዛኔ ታያለህ። ማን ከሆነ ማለት ምን ማለት ነው? የምታመጣው ሰው ማን ከሆነ ትተዋለህ። ማይሆነንን እንወስዳለን ነው ማይሆነንን እንተዋለን። እዛ ምን ማለት ነው? ቆይ ሲጀምር በእናትህ ጥያቄ አታብዙ። በቃ ውጡ። ወይ ካልተግባባን ምን ማለት ነው? ካልተግባባን ውጡ። ሌላ ስራ አለ። እኛ እኮ እዚህ ጋር ጆርዳን ነው አይደል? እንዴ በአግባቡ ማውራት ነው ያለብህ ወይስ ውጡ ምናምን ማለት ነው? የምፈልገው ማለት ነው ስራ ነው አይደል? ልጅ ነው ብለኸኛል። ልጅ ከፈለክ ደግሞ ይመጣልሃል እኮ። ታዲያ እኛ የት እንዳሉ ማየት ነው የምንፈልገው። አይተን ማየት ነው። ምን አይቻልም የምትለው ምንድነው የሚያስፈራ? አታይም? ለምን አናይም? አታይም ትላለህ እንዴ? ለምን ሮማ ጥያቄ አታብዛ። ምንድነው አንተ እየነገርኩህ አይደል እንዴ? ምንድነው እንደዚህ የሚያደርገው? ሰውዬው ምን ፈልገህ ነው? ትከልሽ ነው ምን ፈልጋችሁ ነው የመጣው? ለምንድን ነው ችግር ውስጥ እንዳገባ ነግሬሃለሁ። ወይኔ አንተ ነህ ሌላ ነገር ታወራለህ እንዴ? አላወቅህም? ምንድን ነው ማለት ማንነቴ ነው? ምን ማንነት አለ ደግሞ? እጅህን ልቀቀው። ማንነት ምን ፈለጋችሁ ነው? የምትጠየቀውን ጥያቄ በስነ ስርዓት በሉ። በቃ አላወራም። ተነሱ፣ ውጡ። ቁጭ በል። ይኸውልህ አንተ ችግር ውስጥ እንዳገባ እየሰማኸኝ ነው? ቁጭ በል። ይኸውልህ ነግሬሃለሁ። ቁጭ በል። ቁጭ በል። ሌላ ችግር ሳይመጣባችሁ ውጡ። ቁጭ በል። ይኸውልህ ነግሬሃለሁ። እያንዳንዱ የሚጠይቅን ነገር መልስለት። ሰማኛለህ? ጨርሻለሁ። በቃ ከእናንተ ማውራት እራሱ ሌላ ነገር አትበል። ችግር ውስጥ እንዳገባ እየሰማኸኝ ነው? ሰምተሃል አይደል? ምን ተርሰን ትነፍሳለህ? ምን ፈልጋችሁ? አርፈህ ቁጭ በል። ይኸውልህ መጠየቅ ነው አወራን የመጣው አይደል ያልከው? ይኸውልህ ስራ እንዲሰራል ነው። ጭራሽ ካሜራ እየቀረጻችሁ ነበር። እያንዳንዱ ነገር ሲደራደር ይፈቀኛል። ምንድን ነው የፈለግከው? ቁጭ በል። አርፈህ ቁጭ በል። እኛ ጋር ተነጋግረን ከሆነ ያደረግከው ነገር እየተቀዳ ሁሉንም ነገርሽ ሰምተኛል አይደል? ምንድን ነው ይበል። እያንዳንዱ የሚጠይቀን ነገር በስነ ስርዓት መልስበት። እንደዚህ በላይ አታወራኝ። ዝም በል እያልኩ እኮ ዝም በል። ሰምተኛ? አንተ ጭራሽ ተማታለን። ዝም በል አንተ። ነግሬሃለሁ። እረፍ። ወይኔ አንተ ወይኔ። በኋላ ይጸጽታችኋል። በኋላ እያንዳንዴ ይጸጽታል። ዝም በል። ወይኔ በላይ
እየሰማኸኝ ነው አይደል? ምንን እየሰማኸኝ ነው አይደል? በኋላ ማለት ነው የማትወጣ እንትን ውስጥ ነው የገባው። ችግር ውስጥ እየገባህ ያለው ራስን ማን ችግር ውስጥ እንደገባ ማለት ነው። እየሰማኸኝ ነው? እጅህን አንሳ። እጄን አላነሳም። ብትደራደር ይሻላል። አሁን እጅህን አንስታ አታውራ። አዎ ለምጠይቅ ጥያቄ ግን በስነ ስርዓት ማለት ምንድን ነው የፈለከው? ግን አንድ ነገር ማስጠነቀቅ ማለት ይቆጫል። ምንድን ነው የምታስጠነቅቅ? ይቆጫል። እስቲ ንገረኝ፣ ምንድን ነው የምታስጠነቅቅ? ንገረኝ እስቲ ምንድን ነው የምታስጠነቅቅ? እገልሃለሁ። እሺ መግደሉን ትገልኛለህ፣ ችግር የለም። አሁን ይኸውልህ እያንዳንዱ የምጠይቀህ ነገር በስነ ስርዓት ነው። ሰምተኛል? ሰምቻለሁ። መግደሉን ትደርስበታለህ። ሰምተኛል? ሰማሁ አልኩ። በቃ አሁን የምጠይቅህ ጥያቄ ትመልስልኛለህ። ምንደራደር ከሆነ ተደራድረን፣ ምንድነው ምንደራደር ከሆነ እንደራደራለን። ሰምተኛል? ይኸውልህ ስለ ሚኪና ስለ ተሙ አንዳንድ ነገሮችን የሰማነውና ያጣራነው። ሚኪና ተሙ ማን ናቸው? ለምን ትክዳለህ? በአሁን ይኸውልህ አትካደኝ። በቃ ነቅተንብሃል። ገብቶሃል? ሚኪና ተሙ ያደረካቸውን ነገር ይበልጥ ስለ ሚኪ ታውቃለህ፣ በደንብ ታውቃለህ። ማን ነው ሚኪ ያልኩህ እኮ ምንድነው? ታውቃለህ። ተሸክመ ከሆነ ሰውዬ ጋር ይዘው አልገባህም እዚህ ቤት እና ይዤ ልግባ። የት መሰልከው? ምን አገባ አንተ የምትጠይቀኝ? ይኸውልህ ብንደራደር የሚሻል ይመስለኛል። ስንተኛ እስካሁን ያወራኸውን ነገር ቀጥታ በሰጥብህ ምን ልትሆን እንደምንችል ታውቀዋለህ አይደል? ምንድነው? እሺ የፈለከው? ወደ ዘብጥያው ነው የምትወርደው። ምንድነው የፈለከው? ብር የት ነው የወሰድከው? ብር ነው ግን ከብሩ በፊት ቅድሚያ ከብሩ በፊት በመጀመሪያ ለኔ እውነቱን ንገረኝ። ተሸክመህ ስታስገባው ያየክ ሰው ከአንድ መላጣ ሰውዬ ጭራሽ አጣርታችሁልኝ ነው አይመጣችሁ? ይኸውልህ ያየክ ሰው አለ። ያ ከዛ መላጣ ሰውዬ ጋር አስገባችሁት። ልጁ የምፈልገውን አጠይቅም ብር እንዲሰጥ ከዛ ዞ የት ነው የወሰድከው? ለማን ያስረከብከው? ይሄንን ስራ ለማን ይሰራው ነው? ከመንገድ ትወጣለህ አትወጣም? ከመንገድ እንደወጣለን ንገረኝ ነው እንግዲህ። ከዛ እንደራደር፣ ገንዘብ ትሰጠናለህ፣ እንሄዳለን። የሁሉ ሰው መጣ ይሄንን ጉዳይ ለማጣራት። ሰምተኛ ተደራጅታችሁ ነው የመጣችሁ? አንተስ ተደራጅተህ የምትሰራው ስራ ነው? ሻውን ምንድነው የምትለው? ለማን የሰጠው? ልጅ ተሸክመህ አስገብተኸው ነበር። ከዛ በኋላ ልጁ አልተገኘም ነበር። ልጁን ግን ለማን የሰጠው? ዋና አለፋችሁ ማለት ያንተ ይሄንን ስራ እንድትሰራ ያደረገክ ሰው ማለት ነው? ሌላ ሰው ነው። ማን ነው? ሌላ ሰው ስሙን አላውቀውም። ስራለትን ሰው እንዴት ነው? በስልክ ነው የምናወራው። እንዴት ነው የምትሰራለትን ሰው የማታውቀው? በስልክ ነው የምናወራው። በስልክ አውርቶ ብቻ ነው ይሄንን የሚያክል ስራ ይሰራለት? የእሱ የበላይም ስላለ የእሱም የበላይ አለው እና እኔም የማቀርበው ደግሞ ለእሱ ነው። ለእሱ ታቀርባለህ። የበላይ አካሉ እሱ ነው የሚጨርሰው። ሌላ ነው። ከዛ እኔ በአካውንቴ ነው ብር የሚልኩ። በአካውንት ነው ይገባል። ስለዚህ የእሱን ስልክ ትሰጠናለህ ማለት ነው? ለምን እሰጥሃለሁ? የት ነው የደረስከው? ቦታ ወደ ሌላ ነው። ቦታ መናገር ምን ያስፈልጋል? ቦታውን ንገረኝ፣ የት እንዳደረሳችሁት። ወደ ወለንጭቴ የሚባል እዛ ነው የወሰዳችሁት? ስለዚህ የህፃናትን ግን ምንድን ነው አንገትን መስለቃል? ምን ነው የምትሆነው? አሁን በል የምትወረውን አውራና ውጣልኝ። እንደወጣልህ ከፈለክ ይኸውልህ ምለን ነገር ስማኝ። እጄን አስረህ ነው እንደምትደራደረው? ይኸውልህ ምለን ነገር ስማኝ። ማን ነገር ውስጥ ከምንገባ አሁን እየሰማኸኝ ነው አይደል? እየሰማሁ ነው። እጄን አንሳልኛ። ይኸውልህ ህፃናቶቹን ሴት ነው የምን ህፃን ነው? ነገርኩ። አመጣለሁ አምጥቼ እሰጥሃለሁ። ራኒ እየገዛላቸው አይደል የምታስገባቸው? አሁን ለኔ ምንድን ነው ያልከኝ? እዚህ ወዝ ብያለሁ። እና አደንዘን ነው በሌሊት ነው የምትወስዱት አላልከን? የት ነው? ለማን ነው የምታስረከው? ለሌላ ሰው ነው አልኩህ እኮ። ለማን ነው? እሱን ለማን ነው? ጋሽ ተሾመ የሚባሉ አሉ። በላይ የኔ አለቃ። ያንተ አለቃ ጋሽ ተሾመ ነው የሚባለው? አንተ ለሱ ነው የምታቀርበው? እኔ ለሱ ነው። ከየት ነው ልጆች የምታመጣው? ከተለያየ ቦታ። ከተለያየ
ከተለያየ ቦታ ከየትም ሰፈር ሊሆን ይችላል። ከሁሉም ቦታ በየሰፈሩ እየዞርኩ በየክፍለ ሀገሩ ሞጣ ብዬ ይዣቸው እመጣለሁ። ሲጫወቱ በከረሜላ በቸኮሌት በብስኩት ምናምን እንትን ብያቸው ሸውጃቸው ይዣቸው እመጣለሁ። እኔ አጠገብ ከደረሱ በኋላ ካደነዝዣቸው ይዣቸው እሄዳለሁ ማለት ነው። ነው እንጂ የምትወስደው በከረሜላ ብቻ ታላል። በከረሜላ ብቻ እንዲህ እንትን ይላሉ። ስለዚህ ልጆችን እንደዚህ እያደረጋችሁ ነው ልጆች እየጠፉ ያሉት ማለት ነው። አሁን ስንት ፈልገህ ነው ይሄን ሁላ አተረመከ እንትን የምትዞረው? የፈለግኩን ተናገር። ቼክ ይጻፍልህ። ጽፍልኝ ነው የፈለግከው? አዎ። የስንት ህፃን ደም በልቶ ደግሞ ቼክ ይላል እንደ ውሻ ቼክ ትላለህ እንዴ? እንስማማ እንደራደር አልክ አይደል እንዴ? ውጡ ድንሽ አዳኙ ሚዲያ አድነን እናድናለን።